ይህ ለወጣቶች ነው። ታውቃላችሁ፣ ስጋችሁን የሚመግቡ ሳይሆን በውስጣችሁ ያለውን እሳት የሚያቀጣጥሉ ሰዎችን ምረጡ። በዓለም ያለው ብልጭልጭ የሚያጓጓቸው ሳይሆን መንፈሳዊ ነገር ላይ የሚያተኩሩ ሰዎችን ምረጡ። ታውቃላችሁ፣ መልካም የፍቅር ግንኙነት ወደ ከፍታችሁ እንድትደርሱ አቅም ይሆናችኋል። ባላችሁበት ቦታ እንድትመቻችሁ አያደርጉም። ይልቁኑ ወደ ተሻለ ነገር እንድትደርሱ ያደርጓችኋል። የጸሎት ሰው ከሆናችሁ የፍቅር ግንኙነት የጸሎት ጊዜያችሁን ሊያስተጋጉል አይገባም። የአምልኮ መሪ ከሆናችሁ ያ የፍቅር ግንኙነታችሁ ወደ ቤተ ክርስቲያን ከመሄድ ሊያስቆማችሁ አይገባም። በእግዚአብሔር ቤት የምታገለግሉ ከሆነ ከአገልግሎት ሊያግዳችሁ አይገባም። ታውቃላችሁ፣ ሁል ጊዜ ቤተ ክርስቲያን ባትሄዱ ችግር የለውም። ሁል ጊዜ ባታገለግሉ ችግር የለውም። ሁል ጊዜ ይህን ማድረግ ግዴታ አይደለም የሚሏችሁ ከሆነ ከእግዚአብሔር የሆነ ትክክለኛ የፍቅር ግንኙነት ውስጥ አይደላችሁም። በሕይወታችሁ የሚመጣ ማንኛውም የፍቅር ግንኙነት መንፈሳዊ ነገራችሁን ሊጨምር ይገባል እንጂ ይጠፋ ዘንድ ውሃ ማፍሰስ የለበትም። ለዚህ ነው ምሳሌ 13:20 ላይ ከጠቢባን ጋር የሚሄድ ጠቢብ ይሆናል የሚለው። ምክንያቱም በዙሪያችሁ ያለው ነገር ወሳኝ ነው። የፍቅር ግንኙነታቸውን በመጠበቅ እንደ እግዚአብሔር ቃል ለመመላለስ ለሚፈልጉ ሰዎች የምለው ይሄንን ነው። ትክክለኛ የፍቅር ግንኙነት ካላችሁ ነገር በፍጹም ሊያወርዳችሁ አይገባም። ይልቁንም ወደ ከፍታችሁ እንድትደርሱ ሊያግዛችሁ ይገባል።